ጓደኛ አድርገህ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት አሉ። ሰሃቢዩ መጣና አንተ የአላህ መልእክተኛ መን አሐቁ ናሲ ቢሑስኒ ሰሃበቲ ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። ቃለ እሙክ እናትህ ናት አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሁንም አሉት። ቃለ ثم መን ከዛ አስከትሎ አላቸው። ቃለ እሙክ እናትህ ናት አሉት። ስንት ጊዜ? ሶስት። ቃለ ثم መን ቃለ አቡከ አባትህ ናት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው። ተሸክሙ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትም ግን ሐቋን አከበዷት።